የኢትዮጵያ ጂዲፒ ደብል ማድረጉ ብቻ ሳይሆን በኢስት አፍሪካ ሁለተኛ የነበረው ኢኮኖሚ በሰብሳራን ትልቁ ሶስተኛ ኢኮኖሚ ሆኗል። አንደኛው ነው። ሁለተኛ የኢትዮጵያ ኢኮኖሚ እነ ህዳሴን እነ ኮይሻን እነ ኮሪደርን ትላልቅ ፕሮጀክቶችና ስራዎች አንድም የውጭ ብድር ሳይቀበል በኮይሻም በህዳሴም እስከዛሬ $1 የለም። በኮሪደር $1 እርዳታም የለም ብድርም የለም። በውስጥ አቅም ሌብነትን ብቻ በመቀነስ የሀገርን ሀብት መልሶ በማልማት እየመጣ ያለ ውጤት ነው። እርሻውን ማየት እንችላለን፣ ቱሪዝሙን ማየት እንችላለን፣ አይሲቲ ላይ የመጣውን ቼንጅ ማየት እንችላለን፣ በኢንዱስትሪ የመጣውን ቼንጅ ማየት እንችላለን። በማይኒንግ በጣም አስደናቂ ነገሮች እየመጡ ነው። በሚቀጥሉት ወራት ብዙዎቹ እየተገለጡ ይሄዳሉ። በሁሉም ሴክተር በግልጽ ፖሊሲ፣ በግልጽ ስትራቴጂ፣ በፎሎ አፕ እና በአመራር እየመጣ ያለው ውጤት ኢትዮጵያ የማንሰራራት ዘመኗ ደርሷል ያልነውን ግልጥ አድርጎ የሚያሳይ ነው።